ያላችሁ እናትም ያለ አባትም ያለ አውፍ በሉ በለህን ካላሉ የሉም ሙተዋል ምንም ማድረግ አይቻልም እንደው እስቲ በሰሪቃ እንኳን በዱዓ አስተውሳቸው ማንንም አይነቅለውም እነሱ የወረወሩትን ጦር ማንንም አይነቅለው አታ ነብይ ቢመጣ አይነቀልም አላህ ከራሱ ቀጥሎ አይደል ሐቃቸውን ያደረገው قال ما شأنكم يقول ሲደበድቡት ምንድነው ጥፋት ያለ ቤቱ ውስጥ ትናንት አልወጣ ስንት አመት ምንድነው ጥፋቴ ما شأنكم قالوا انك زنيت انت زمتኛ ሆነ አግኝተናል በማን بهذه البغي يولركው ነው ልናሳይ ነው የት ነው ልጅ ቀጥል ልናሳይ ነው ታምናታለ تمام ልጁ ጋር ግን ከመድረስ በፊት መውጣት ይኖርብናል ወጥተን መለሳው ሌላችስ ማመጣችሁ አሳዝነም ጁራይጅ መንገድ ላይ ቆመው እንደዛ ሲገላታ ድንጋይ ሲወረውሩበት አያሳዝነም ሄዶ ምን እንደሚፈጠር እንሰማለን ግን አሁን ያነሱት ነገር እናትና አባት የወረወሩት ጦር ማንም አይነቅለውም ያሉት ነገር والله በጣም አስደንጋጭ ነገር በጣም አስደንጋጭ ነው ይሄንን ወላጆቻችን እንግዲህ አፉ ይበሉን በያሉበት ቦታ ያ ረቢ ደውሉና እናንተም ይቅርታ ጠይቁ ወላጆቻችሁን አፉ በሉን በሏቸው ዛሬ ወላጆች ቀን ነው በጣም አስደንጋጭ ነው ማለት ይሄን የመሰለ አቢድ ይሄን የመሰለ አላህ ጋር የተለየ ሙናጃ የነበረውን ሰው አደባባይ ላይ በዚህ ልክ ያዋረደው የእናት እርግማን ነው አይደል ለዛውም እኮ ተልኮም ቢብሎ ምናምንም አይደለም ተጠርቶ ሰላት ላይ ሆኖ ተጠርቶ ነው እኛ ስንት ነገር ላይ ሆነን ከስልክ ጋር ማገናኘት እንችላለን ሼክ አሁን ወላጆቻችን ሲደውሉ አለማንሳት አሁን ከጁሬጅ ጥሪ በምን ይለያል ማለት እየደወሉ ነው ከባድ ነው ወይ ቢዚ ነን ወይ አልተመቸም አንተ በወሬ ነው ቢዚ ሆነ እሱ በሶላት ቢዚ ሆኖ ኡዝራ ተሰጠው ሱብሃን አንተ ምን ኡዝራ አለ እሱ ሶላት ላይ ሆኖ አላህ ጋር እየተነጋገረ ምክንያት ያልተሰጠው አንዳንዴ ለምሳሌ በዛ ሰዓት የቢዝነስ ጉዳይ ከስራ ጋር የተገናኘ ነገር ቢደወልልን የሆነ ነገር አቋርጠን ማንሳታችን አይቀርም የግድ የነሱ ሲሆን ማናነሳው ከሆነ በጣም ከባድ ነው ሙምኪን ይሄንን እንኳን እንዲህ አይነት ልማድ ካለን ይሄንን በመተው ከዚህ በኋላ ጦሩ እንዳይወረወርብን ጥንቃቄ ማድረግ ይኖርብናል አሉ በጣም በርካታ ጥሩ ልምድ ያላቸው ሰዎች እንዳሉ እናቃለን ቶርውሩን ሆነ ማስነቀል ያስፈልጋል በህይወት ይያሉ ወላጆቻችን ምትካደሙ ድለኞች ናችሁ ለማለት ነው ፋታ አርፍቶተን ስንመለስ